የተከበራችሁ እንግዶች ስፔሻሊ አወር ሂሮ ሻለቃ ኃይሌ ክቡራን እንግዶች ስለመጣችሁ በጣም እናመሰግናለን። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ከኤችኤስቲ እና ከፋሚሊ ቢዝነስ ፎረም ጋር አብሮ ፓርትነር አድርጎ ይህንን ፕሮግራም ለማዘጋጀት በመብቃቱ በጣም ደስታ ይሰማናል፣ ክብር ይሰማናል። አይ ቲንክ የዘንድሮ ዓመት ቲም እና ለምን ደግሞ ለካፒታል ገበያ በአጠቃላይ እና ደግሞ ለኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ለስቶክ ኤክስቼንጁ የፋሚሊ ኦን ቢዝነስ ፎረም አስፈላጊነትን ለመጥቀስ እና ኢንፈሳይዝ ለማድረግ ሶስት ነገሮች እንድል ፍቃዱልኝ። አንድ እንግዲህ የኢትዮጵያ ኢኮኖሚ እያደገ ግን ደግሞ ዕለት ዕለት እንደምታዩት የጥቃቅንና አነስተኛ ቢዝነሶች ላይ የተመሰረተ ኢኮኖሚያችን ብሎም ደግሞ ሪሊ ረጅም ጊዜ ስትራቴጂክ የሆኑ ኢንቨስትመንቶች የምንፈልግባቸው ኤሪያዎች ላይ ብዙ ኢትዮጵያውያን ቢዝነሶች እንዲገቡ ይፈልጋል፣ እንዲያድጉ ያስፈልጋል። ስለዚህ ቤተሰብ ለማደራጀት ነው፣ የቤተሰብ ጉሮሮ ለመድፈን የተቋቋሙ ድርጅቶች አሁን አድገው በልጽገው የብዙ ሺህ ሰራተኞች ቀጣሪዎች ናቸው። የሚቀጥሉትንም ደግሞ ስትራቴጂክ ስራዎች እንዲሰሩ የሚፈለገው እነዚህ ነው። ስለዚህ ከውጭ ቀጥተኛ ኢንቨስትመንት፣ የተለያዩ አይነት የፖርትፎሊዮች ኢንቨስትመንቶች ጎን ለጎን የኢትዮጵያውያን ቢዝነሶች ማደግ በጣም ያስፈልጋል። ስለዚህ ከመቆየት በላይ ኢኖቬት የማደግ አስፈላጊነት አይ ቲንክ ዘንድሮ በጣም ግልጽ እየሆነ ያለ ይመስለኛል። ችግር ፈቺ የሆኑ ቢዝነስ ድርጅቶች እንዲስፋፉልን እንፈልጋለን። ሻለቃ ኃይሌ ዛሬ አምሹር 10 እያነሳን እንደምትሳቀቅ እርግጠኛ ነኝ። ግን ኃይሌ ሆቴል አንድ ብቻ ሆኖ የውጭ ሆቴሎች እንዲስፋፉ መስራት ማለት ነው። አብሮ ኮንትራዲክተር የሆኑ ጉዳዮች ናቸው የሚሆኑት። ስለዚህ ኢትዮጵያውያን የሆኑ ተቋማት እንዲስፋፉ እንዲያድጉ እንፈልጋለን እና ይላል እዚህ ኩሪፍቱን ማለት ነው። we want 10 ኩሪፍቶች 20 ኩሪፍቶች ሌላም ሀገር አድርገው ሄደው የሚሰሩ ኩሪፍቶችን እንፈልጋለን። ስለዚህ የቤተሰብ ድርጅቶች የእናንተ ብቻ ድርጅቶች አይደሉም ማለት ነው። ችግር ፈቺ የሀገር ተቋማት ናቸው። ልክ የመንግስት ተቋማት እንዳሉት ሁሉ የግል ድርጅቶችና የቤተሰብ ድርጅቶች ደግሞ የኢኮኖሚ አንከር ናቸው፣ የማህበራዊ እድገት መሰረት ናቸው። እነዚህ ድርጅቶች እንዲያድጉ ሬዚሊየንት እንዲሆኑም የራሱ ኮንትሪቢዩሽን አለው። ብቸኛው አማራጭ አይደለም፣ ግን ደግሞ የራሱ ኮንትሪቢዩሽን አለው። ለምሳሌ ፋሚሊ ካውንስል እንደምንለው ሁሉ ኩባንያ ሲኢኦ መቅጠር፣ ቦርድ መቅጠር፣ ኦዲተር መቅጠር፣ ኮምፕላያንስ ኦፊሰር መቅጠር፣ ኦዲትን ሪፖርት ፐብሊሽ ማድረግ፣ የተለያዩ ኩባንያን ጠንካራ ለማድረግ እና ደግሞ ተጠያቂነት ያለበት ድርጅት ለማድረግ የሚሰሩ ስራዎች ለቤተሰብ ድርጅቶችም ለቤተሰብ ቢዝነሶችም ጠቃሚ ናቸው። የማይጠቅሙባቸው ጉዳዮች ቦታዎች ይኖራሉ፣ መሻሻል የሚኖርባቸው ይኖራሉ። ባሉትም ደግሞ ባለው አሰራርም ደግሞ ሊያግዙ ይችላሉ። ስለዚህ ሪሊ ሁለተኛው መናገር እንፈልገው መልእክት ኩባንያዎች ሊስትድ ከመሆንም በፊት ለህዝብም አክሲዮን ከመሸጥ በፊት ቦንድ ከመሸጥ በፊት ጋቨርናንስን ኩባንያን በዘመናዊ መልኩ የመምራት ባህሪን ከካፒታል ገበያ ኢኮሲስተም ላይ መማር ይቻላል። እንዳልኩት ብቸኛው አማራጭ አለ። ኢትዮጵያውያን የሆኑ የአመራር ስትራክቸሮችን መመስረት ጥሩ ነው። ከብዙ ሀገራት የምናየውም ልምድ እሱ ነው። and that's exactly why some of the experts that are coming from abroad are here to show us what kind of other forms of governance and leadership exist in family businesses, so which is also a key asset. Third, ካፒታል ገበያ ብዙ ኮምፕሊኬትድ አድርገን በተለይ የዘመኑ ልጆች እንግሊዝኛ ቀላቅለን ደሞዛችንንም ደግሞ earn ለማድረግ ኮምፕሌክስ አድርገን ላንጉጆቹን አክብደነው ነው እንጂ የዛሬ 30 ዓመት ጀምሮ ይሄው አታስፈው መጠየቅ ትችላላችሁ። ባንኮች ሲቋቋሙ in many ways የካፒታል ገበያ ጅማሮ እርሾ የተጠነሰሰው የዛኔ ነው። ስለዚህ የቤተሰብ ድርጅቶች ካፒታል ገበያን ማየት ያለባቸው አንድ ስትራቴጂያችን ምንድነው? እንዲሁ ሆነን ኩባንያችንን ትንሽ ዋይን ዳውን እያደረግን ወደ ፓሲቭ ወደሆነ ስራዎች እንሂድ። እንደምታዩት ብዙ የቤተሰብ ድርጅቶች ሁለተኛ ሶስተኛ ጄኔሬሽን ላይ ሲሄዱ ወደ ሪል ስቴት ፓሲቭ ወደሆኑና ኤክስፓንሽን ብዙ ወደሌለባቸው ቻሌንጆችን ወደማይቋቋምባቸው ኤሪያዎች ይገባሉ። ጤነኛ አሰራር እስከሆነ ድረስ
that is fine ግን ሁሉ ጊዜ ደግሞ ሁሉም ድርጅት ፓሲቭ ሆኖ ራሱን ዋይንድ ዳውን እያደረገ እንዲቆይ አንፈልግም። ድርጅቶች እንዲያድጉ እንፈልጋለን። ያለንበት ሂልተን ሆቴል የአንድ ቤተሰብ ድርጅት ነው የነበረው። ስለዚህ የሂልተን ቤተሰብ ሁለተኛ ሶስተኛ ጄኔሬሽን ሲደርስ አይ ዋይንድ ዳውን እያደረግኩ ሪል ስቴት ቢዝነስ ውስጥ ነው የምገባው አላለም። ሶ ምንፈልገው ቪዥን እና ስትራቴጂን የሚያግዝ ስትራቴጂ ያስፈልጋል። ከዛ ስትራቴጂ ላይ ተነስቶ ነው እንግዲህ የካፒታል ገበያን የምናየው። ኩባንያውን ለማሳደግ ለማሻሻል ለማጠንከር ካፒታል ምንፈልግ ከሆነ አንዱ አማራጭ ለህዝብ አክሲዮን መሸጥ፣ ለሰራተኞቻችን አክሲዮን መሸጥ፣ ማኔጅመንትን አሁን ደግሞ ሪሊ የፋሚሊ ቢዝነስ ውስጥም አንድ ኮንቨርሴሽን አንድ አንከር ኮንቨርሴሽን የሆነው ምንድነው የቤተሰብ ድርጅት ውስጥ ያሉ ሰራተኞችን እንዴት ውሳኔ ሰጭነትና የሀብት ተደራሽ እናደርጋቸዋለን የሚሉ ቶፒኮች ስለሆነ ለሱ አጋዥ ነው። ለሱ ደግሞ የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ይሄንን ኮንቨርሴሽን ለማገዝ በሩ ሁሉ ጊዜ ክፍት ነው። አይ ቲንክ ዛሬ እንደ ሌላውም ኮንፈረንሶች ማየው ፋሚሊየር ፌሶች ናቸው። እሱን ኤክስፓንድ ማድረግ አለብን። አይ ቲንክ አንድ ኮሚትመንታችን እሱ ነው። አንድ ለአምስት ሚል አሳይመንት ተሰጥቶ በሌላ አሰራር ላይ ውጤታማ የሆነ ይመስለኛል። እያንዳንዱ ቤተሰብ ፋሚሊዮን ቢዝነስ ሌሎች 5 ፋሚሊዮን ቢዝነሶችን እንዲደግፍ እንዲያግዝ ማድረግ ያለብን ይመስለኛል። አይ ቲንክ ይሄ የጋራ ኃላፊነታችን ይመስለኛል። በተረፈ ግን ሪሊ ከኮንፈረንስነት ሪሊ ቤተሰባዊ ስሜት የሚንጸባረቅበት ኮንፈረንስ ነው። እኛም የዚሁ ቤተሰብ አባል ስላደረጋችሁን በጣም እናመሰግናለን። እግዚአብሔር ይስጥልኝ። እንግዲህ እንደዚህ ብዬ በጣም ባጭሩ ይባላል ትንሽ ካልኩኝ የዕለቱን የክብር እንግዳ ሻለቃ ኃይሌ ገብረስላሴን ወደ መድረክ መጥቶ የመክፈቻ ንግግር እንዲያደርግልን ኪኖት ስፒች እንዲሰጥልን ጋብዛለሁ።